አፄ ሚኒሊክ የባቡር መስመርን መዘርጋት ያስባሉ። ለዚህም አማካሪያቸው የነበረው አልፍሬድ ኢልግ የተባለ የስዊዘርላንድ ተወላጅ ጥናቱን አጥንቶ ያቀርብላቸዋል። ወጪውን በተመለከተም መንግስታቸው ከፈረንሳይ መንግስት ጋር ውል ይገባል። ውሉም የፈረንሳይ መንግስት የባቡር መስመሩን ከጅቡቲ አንስቶ አዲስ አበባ ድረስ እንዲያመጣ፣ ኢትዮጵያም በ98 ዓመት የውል ስምምነት ጅቡቲን በጊዜያዊነት የፈረንሳይ መንግስት እንዲያስተዳድር ውል ይገባሉ። ጊዜም ጊዜን ወልዶ የደርግ መንግስት ስልጣን በያዘ በጥቂት ጊዜያት ውስጥ 98 ዓመቱ ይሞላል። በዚህም መሰረት ኢትዮጵያ ጅቡቲን ወደ ራሷ ማጠቃለልና ከፈረንሳይ መረከብ ነበረባት። ነገሩ የደርግ መንግስትን አስጨንቆ ነበር። ለመሆኑ ጊዜው ሲያበቃ ጅቡቲም የኢትዮጵያ አካል መሆን ስትችል ስለምንድነው በስምምነቱ መሰረት ጅቡቲ የኢትዮጵያ አካል ያልሆነችው? ለዚህ ጥያቄ ምላሽ በወቅቱ በመሪነት ላይ የነበሩት ኮሎኔል መንግስቱ ኃይለማርያም ከዚምባብዌ ምላሽ አላቸው። እንደሚከተለውም እናቀርበዋለን። አብራችሁን ቆዩ። ጅቡቲ እንደ ዘበት ከጣት የወለቀች ቀለበት። በታሪክ እንደሚታወቀው የጅቡቲ ነፃነት የታወጀው ኢትዮጵያ አብዮታዊ ሂደት ላይ በነበረችባቸው የመጀመሪያዎቹ ዓመታት ነበር። የጅቡቲን ጉዳይ ስንመለከት እነርሱ እኛን እንዴት ነበር የሚያዩን፣ እኛስ እንዴት ነበር የምናያቸው የሚለውን መጠየቅ ይገባል። ጅቡቲን በተመለከተ የኛ ተከራካሪ ወይም ተቃዋሚ ሶማሊያ ነበረች። የኔ አካል ናት፣ እንደ ህዝብ አንድ ነን፣ የሶማሊያ መንግስት አካል ናት፣ ለኔ መሆን አለባት የሚል ሐሳብን ነው ሶማሊያ ስታራምድ የቆየችው። በእኛም በኩል እንደነርሱ ሁሉ ይገባናል የሚል ተመሳሳይ ሐሳብ ነው የነበረን። ጅቡቲ በተወሰነ አሬንጅመንት ከፈረንሳይ ጋር በተደረገ ስምምነት መሰረት ከባቡር መስመር መዘርጋት ጋር ተያይዞ በተፈጠረ ጊዜያዊ የ98 ዓመት ኮንትራት ውል ነው እንጂ ከእናት ሀገሯ የተነጠለችው ጥርጥር የሌላት የኢትዮጵያ አካል ናት የሚል ንድፈ ሐሳብ ነው በእኛ በኩል ያለው፣ ያው ከህግና ከታሪክ አኳያ ማለት ነው። ግን በሂደት የተፈጠረው ነገር ምንድነው ያለን እንደሆነ በነዛ በርካታ 10 ዓመታት ውስጥ በተለያየ ምክንያት ጅቡቲ ውስጥ አንድ ራሱን የቻለ ለአንድ ሪፐብሊክ ነፃነት የበቃ ሶሳይቲ የሚፈጠርበት ሁኔታ ተካሂዷል። አንደኛ የፈረንሳዮቹ ቅኝ ነው፣ ሁለተኛ የአረብ ሊግ አባል ነው፣ ሶስተኛ ስትራቴጂክ የሆነ የባህር በር ነው። እናም የኢትዮጵያ አቋም ከፈረንሳይ ጋር በዲፕሎማሲ ተሟግቶ በጦር ተዋግቶ ያንን ሁኔታ መለወጥ ፍላጎትም የለም፣ ብንመኝም አቅሙም የለንም። በእኛ በኩል ነገሮቹን ገምገመን ከጅቡቲ ወይም ከፈረንሳይ ጋር ባለው ሁኔታ እንኖር የሚል ምርጫ ነው የወሰድነው። ምክንያቱም 98 ዓመት ውለታ ደርሶ በዚሁ መልክ ሁለቱ መንግስታት አምነው እንደገና በሁኔታው ላይ የሚነጋገሩ ከሆነ የጅቡቲን እድል ከምንወስንበት ጊዜ በፊት ነገሮች በሙሉ ተለዋውጠዋል። ታሪክ ተለዋውጧል። ሶማሊያ ነፃ ከወጣች በኋላ ብቻዋን ሀገር ሆናለች። እነኚህ ነገሮች ሁሉ እንዳሉ ሆነው በተጨማሪ እኛ ችግር ላይ ባለንበት አብዮቱ ላይ በነበርንበት ጊዜ የኤርትራ ጉዳይ አጠያያቂ በሆነበት ጊዜ የተለያዩ ብሔርተኞች ለመገንጠል በሚዋጉበት ጊዜ ነው የጅቡቲ ጉዳይ ፈጦ እኛ ጋር የመጣው። እኛም በዚህ በኩል የወሰድነው እርምጃ ጅቡቲን በጦር ኃይል መመለስ አንችልም። በፖለቲካ በኩል አመርቂና ድል አድራጊ ሁኔታና እርግጠኝነትን የሚሰጥ ጉዳይ የለም።
የምዕራቡ ዓለም እኛ አብዮት በመናከናውንበት በዚያ ጊዜ ጅቡቲን በሚመለከት ከኢትዮጵያ ጎን አይደለም የቆመው ከሚል ግምገማ የተነሳ ነበር። ጅቡቲ ውስጥ ያሉት ሰዎች ራሳቸው የራሳቸው መሪ አላቸው። በመሆኑም አብዮት የሚባለውን ነገር በምን አይነት ሁኔታ እንደሚተረጉሙትና ኢትዮጵያን እንዴት እንደሚያዩት መገመት ይቻላል። በዚያ ላይ የሶማሊያ ጣልቃ ገብነት አለ። ህዝቡን በባህልም በታሪክም በቋንቋም በዘርም ሶማሊያ ነህ፣ የኔ አካል ነህ፣ ወደኔ መምጣት አለብህ እያለ ነው የሚሰብከው። ከጅቡቲ አንፃር ስንመለከተው ደግሞ ሶማሊያ በዚያ ሀገር አጠራር ኢሳው ብቻ አይደለም፣ ሁለት ብሔረሰብ ነው በስፋት ያለው፣ አፋርና ሶማሌ። በመካከሉም ደግሞ በተለያየ ምክንያት ከውጪ ከአውሮፓም ከአረቡ ዓለምም እየመጣ ጅቡቲ ውስጥ ተጠናክሮ የጅቡቲ ተወላጅ ዜጋ ሆኖ የተሰበሰበ ህዝብ ቁጥርና ብዛቱ እንዲህ ቀላል አልነበረም። ይሄ ሁሉ የየራሱ ዓላማና ፍላጎት አለው። መጨረሻ ላይ የጅቡቲ የነጻነት ጥያቄ ሲነሳ ምን ማድረግ አለብን? ምን ይሁን? በታሪክ የኢትዮጵያ አካል ነው። በውል ከፈረንሳይ ጋር በተደረገ ስምምነት ለባቡርና ለወደብ ሲባል በተደረገ አሬንጅመንት ነው የተነጠለው። በተረፈ ግን ኢትዮጵያዊ ነው የሚል ሎጂክ ቢኖርና ታሪኩ ይህን ቢመስልም ጅቡቲ ለሚኖረው ሰው ግን ይሄ ጉዳዩ አይደለም። እንደማንኛውም ሀገር ሁሉ የራሳችንን ጉዳይ ራሳችን መወሰን አለብን ነው የሚለው እና የሚወስነው ህብረተሰቡ የራሱ አመለካከት ያለው ነው። እኛ ከፖለቲካ አኳያ የኛ ነው ብለን ብንሞግት የትም አያደርሰንም። በዚህ ሁኔታ ከማንም ጋር አጀንዳ ብንከፍትና ብንጨቃጨቅ ለምንም ፍሬ ያለው ውጤት አያበቃም። ለፍቶ ማልፋት ብቻ ነበር እጣው። በሌላ በኩል ደግሞ የጅቡቲ ፍላጎትና ነጻነት አዋኪ ወይም ተከላካይ ሆነን ብንገኝ ከራሱ ከጅቡቲ ህዝብ ጋር በታሪክ የሚያጣላን ሁኔታ ነው የሚፈጠረው። ሶማሊያ ጅቡቲ የኔ ናት፣ ራሷን ችላ ነጻነት አትወጣም ስትል እኛ ደግሞ የልባችንን ህመም በልባችን ይዘንና የኢትዮጵያን ጥቅም አስልተን ስትራቴጂካሊ በፍጹም ጅቡቲ ነጻ ትሁን፣ ነጻ የመሆን መብት አላት፣ ነጻነታችሁን እንደግፋለን ማለት ነበረብን። እኔ ከጊዜው አንፃር ትክክለኛና የብልህ ውሳኔ ነው ብዬ ነው እስካሁን የማምነው። ብዙዎቹ ጅቡታውያን ግን ነጻነት ያገኘን እንደሆነ ሶማሌዎችና ኢትዮጵያውያን እዚህ መተው ይዋጋሉ፣ በጅቡቲም ይሁን በዙሪያችን ያሉ ሀገሮች ውስጥ የሚኖሩ አፋሮችና ኢሳዎች ወደ ጦርነት ውስጥ ይገባሉ። ስለዚህ ነጻነት የሚባለው ነገር ጥፋት እንጂ በረከት ሊሆን አይችልም። በመሆኑም ፈረንሳይ ቅኝነቱን ይቀጥል የሚሉም ነበሩ። በዚህ አጋጣሚ በዚህ ስጋትና በበርካታ ምክንያቶች ምርጫው ብዙ ጊዜ ከታሰበበት ወቅት እንዲራዘም ተደርጓል። እኛም ነጻነቱን ያገኝ፣ ነጻ ይሁን የሚለውን አቋም ያዝን። ጊዜ ቦታና ሁኔታ ሲፈቅድ ጅቡቲዎች የራሳቸውን ነጻነት አገኙ። እኔ እስከማውቀው እስከ ዛሬ ድረስ ከሶማሌዎች ጋር ያላቸው ግንኙነት ጤናማ አይደለም። ከኛ ጋር ያለው ሁኔታ ግን የተሻሻለ ነው። ለምን? አንደኛ በቀጥታ ወሳኝ በሆነ የጅቡቲ ነጻነት ጥያቄ ወቅት እኛ የወሰነው የህዝቡን የጅቡቲን ፍቃድና ፍላጎት የሚደግፍ ነበር። ሁለተኛ እስካሁን እኛንና እነርሱን ያገናኘን ያስተሳሰረን የጋራ የኢኮኖሚ ጥቅም ባቡርና ወደብ አለ። የጅቡቲን ህዝብ የኢትዮጵያ አካል ባናደርግም ቅሉ የኢትዮጵያ ወዳጅና ከኢትዮጵያ ጋር በበጎ ፍቃድ የነበረውን መጠቃቀም ቀጥለን እንዲሄድ ማድረግ ቻለን። እስከ ዛሬም ያው ነው የቀጠለው። በጅቡቲ ነጻነት ጥያቄ ወቅት ሶማሌዎች እጃቸውን እንዳይከቱ የጅቡቲን የነጻነት እንቅስቃሴ ከመደገፍና በድንበራችን ውስጥ ሆነን ወታደሮቻችን እንዲጠብቁ ከማድረግ የተለየ ጅቡቲ ውስጥ የገባ የኢትዮጵያ ሰራዊት የለንም። እናድርግ ብንልም የፈረንሳይ ጦር በጅቡቲ ውስጥ የነበረ በመሆኑ የሚቻል አልነበረም። ለዚህም አቅሙም ፍላጎቱም የለንም። ደግሞም ትክክል አይደለም። ወረራ ኢትዮጵያን ጠባጫሪ ማድረግ ነው፣ ጦርነት መጥራት ነው። እርግጥ ነው እስከ ደወሌ ድረስ ለማንኛውም በሚል
በቅርብ ርቀት ሰራዊታችንን አስፍረን የሚሆነውን ነገር እንጠባበቅ ነበር። ጅቡቲ ውስጥ ግን አልገባንም። ይልቁንም በእኛም በሶማሌዎቹም ወገን የአፋርና የሶማሌ ጎሳዎችን እየገፉ የታክቲክ ተጽዕኖ ለማሳረፍና ድምፅ ለማግኘት ሰው የማስረግ ጨዋታ ተካሂዶ ነበር። ሶማሊያዎች ነን የሚሉና የሶማሌዎችን ዓላማ የሚደግፉ ከሶማሌዎች ጋር እየተመካከሩ ምርጫ ቢመጣ የሚያደርጉትንና የሚወስኑትን የሚያጠኑ እዚያው ያደፈጡ የተደራጁ ኃይሎች ነበሩ። በተመሳሳይ መልኩ የምናውቃቸው የጅቡቲ አመራሮች ከኢሳውም ከአፋሩም ወገን ያሉት ደግሞ ኢትዮጵያዊ ነን፣ ለውጥ የሚመጣ ከሆነ ወደ ኢትዮጵያ እንሄዳለን ይሉ ነበረ። በተጨማሪም እኛንና ሶማሊያን በመመዘን ሶማሊያ ለኛ ምን የምታመጣው ነገር አለ? ምን የምናገኘው ነገር አለ? ነፃ እንሆንም አንሆንም የጥቅማችን ምንጩ ኢትዮጵያ ነች። አብዛኛውን የጅቡቲ ሕዝብ ዝምድና ኢትዮጵያ ውስጥ ያለው ኢሳና አፋር ነው። ሶማሊያ ጋር ያለን ትስስርና ግንኙነት ከቋንቋ ባሻገር ከኛ ጋር የማይመጥን ነው የሚል ነበር ግምገማቸው። ስለዚህ የነርሱ የጅቡቲዎቹ አቋም ይሄ ነው። የኛም አቋም ይህንኑ የሚያጠናክር ሆነ። አቅም ጊዜና ታሪክ እስከፈቀደና የጅቡቲና የኢትዮጵያ አንድነት እስኪመጣ ድረስ የጅቡቲን ሕዝብ በእንክብካቤ በወዳጅነት ይዞ መቀጠል ነው የኛ ምርጫ የሆነው። ወደቡን በተመለከተ ድሮ ከፈረንሳይ ጋር የተዋዋልነው ውል ነው እስከዛሬ ድረስ ያለው እና አንዳንድ ዕቃ ቢካበት ቢዘገይ በሰራተኛ ላይ ችግር ቢደርስ ይህን የመሳሰሉ የተለመደና አስተዳደራዊ ነገር የጅቡቲ አመራርና የኛ አመራሮች ጅቡቲና ድሬዳዋ ቁጭ እያሉ ይነጋገራሉ። በወቅቱ ለወደቡ ምንም አይነት ክፍያ አንከፍልም። ኢትዮጵያ የምታስገባቸውን የወታደራዊም ሆነ ሌሎች ዕቃዎችን አይፈተሹም። በአጠቃላይ በወደቡና በባቡሩ የመጠቀም ጉዳይ የጋራ ነው። እነርሱም ድሬዳዋ ድረስ መጥተው የፈለጋቸውን ያደርጋሉ። ያን ያህል ብዙ የሚያስቸግር ነገር በመካከላችን አልተፈጠረም። እኛ ስልጣን ላይ ከወጣን በኋላና አብዮቱ በሚካሄድበት ጊዜ ትልቅ ውዥንብር ነበረ። እኛ ሀገር ለሚካሄደው ውስጣዊ የመደብ ትግልና ከሶማሌዎች ጋር በመናካሄደው የወሰን ትግል ጅቡቲዎቹ ተደናግረው ማን ያሸንፋል፣ ምን ይከተላል ብለው ዳር ቆመው ያስተውሉ ነበር። እኛም በባቡር መስመር በተገቢው ሁኔታ ተጠቃሚ ለመሆን የተቸገርንበት ጊዜ ነበር። ምክንያቱም ባቡሩን እያቆሙ እየዘረፉ መንገዱን እያፈረሱ የሚያስቸግሩን ተቃዋሚ ነን የሚሉ ኃይሎች ስለነበሩ ለተወሰነ ጊዜ ግንኙነታችን በማያሰራና አጠያያቂ በሆነ መልኩ ተዳፍኖ ነበር። የድሮ የቀለጠፈው ግንኙነታችን ተገቶ ነበር። ወዲያውኑ ዓመት ባልሞላ ጊዜ ውስጥ በእኛና በሶማሊያ መካከል ያለው ወታደራዊ ትግል በኢትዮጵያ ድል አድራጊነት እልባት ሲያገኝ በእኛና በጅቡቲ መካከል የነበረው አጠቃላይ ገጽታ የድሮ መልኩን ያዘ። እኔ እንደምገምተው ሶማሌዎቹን ከሚደግፉት ጥቂቶቹ በቀር ሌሎቹ የጅቡቲ ዜጎች በእኛ አሸናፊነት ደስተኞች ነበሩ። ከድል በኋላ ወዲያው በመካከላችን የነበረው ግንኙነትና ጉብኝት ቀጠለ። አንድም ጊዜ የጅቡቲ መሪ ሶማሊያ ሄዶ አያውቅም። እኛ ጋር ለአፍሪካ አንድነት ጉዳይ ብቻ ሳይሆን በየምክንያቱ በእኛ ግብዣና ወዳጅነት በተደጋጋሚ እነርሱ ይመጣሉ፣ እኔም እሄዳለሁ። በወቅቱ ጅቡቲ ውስጥ ከአንደኛ ደረጃ የተሻገረ ትምህርት ባለመኖሩ በትምህርት ረገድ ወደ ኋላ ቀርተው ነበር። ጥቂት ሀብትና ጊዜ ያላቸው ሰዎች ፈረንሳይ ሀገር ይሄዱ፣ ልጆቻቸውንም ይልኩ ይሆናል። እኛ ከጅቡቲ ትምህርታቸውን የጨረሱ ልጆች በእኛ ገንዘብ ወጪና ድጋፍ አዲስ አበባ መጥተው ሊሴ ገብረ ማርያም ትምህርት ቤት ውስጥ በፈረንሳይኛ ቋንቋ እንዲማሩ እናደርጋለን። ከዚህም ባሻገር እዚያው ጅቡቲ ውስጥ አንድ ትልቅ የኢትዮጵያ ባንክ ተከፍቶ ስለነበር የጅቡቲ ሰዎች ልክ እንደ ኢትዮጵያዊ ዜጋ ሁሉ ባንክ ብድርና የባንክ አገልግሎት ያገኛሉ። በተጨማሪም ሚኒሊክ የሚባል የታወቀና የእነርሱንም እንግዳ የሚያስተናግድ ትልቅ ሆቴል ከፍተን ነበረ።
በጅቡቲ ውስጥ ኢትዮጵያውያን በብዛት ስለነበሩም የኢትዮጵያውያን ኮሚኒቲ ትምህርት ቤት ተቋቁሟል። በርካታ የኢትዮጵያውያን ሆቴልና መዝናኛ ቤቶች ነበሩ። ሌላው ቀርቶ ቤተክርስቲያንም ተቋቁሞ ኤምባሲያችንን አሻሽለንና አስፋፍተን ነበር። ከጅቡቲ መንግስት ጋር የነበረን ግንኙነት በመተማመንና በመተጋገዝ ላይ የተመሰረተ እንዲሆን ማድረግ ችለንም ነበር። በአሁኑ ወቅት በጅቡቲና በሶማሊያ በርካታ የልዩ ልዩ ሀገራት የጦር ቤዞች መስፋፋታቸው ይታያል። ይሄ ነገር ሁሌም ያሳስበኛል። ይሄ ነው የጊዜያዊ የኢትዮጵያ ደህንነት ጥያቄ። ትናንትና እዚህ ግቡ የማይባሉ ሳውዲን የመሳሰሉ በርካታ የአረብ ሀገራት ነዳጅ አመረቱና ይህን ያህል የሚሊተሪ አምቢሽን ፈጥረው በአፍሪካ ቀንድ ላይ የባህር ቤዝ የሚል ህልም የማለማቸው እድገቱ ጥረቱ ራሱ ይደንቀኛል። የእነርሱ አመለካከት እዚህ ደረጃ መድረሱ ይገርመኛል። ዓላማው ምን ለማድረግ ነው? ሁሉም ኢትዮጵያን የሚያጥሩ ቀለበት ውስጥ የሚከቱ ናቸው። ሌላ ዓላማ የላቸውም። መቼም ከጅቡቲ ተነስተው ሌላ ቦታ ለመሄድ አይደለም እዚያ የሚያደፍጡት። ምንድነው የሚፈልጉት? ምንስ ማድረግ ይቻላል? ደግሞ እዚያው ላይ ተደራጅተው የኢትዮጵያን ጥቅምና ደህንነት የሚቃረን ነገር እየሰሩ ቢገኝ ምን ይደረጋል? ዛሬ ለዚህ መልስ ማግኘት የሚቻል አይመስለኝም። ብንጠይቅም እንኳን ምን አገባችሁ ልንባል እንችላለን። ነገር ግን ይህን ነገር እንደ ህዝብ እንደ ሀገርም ዝም ብለን ማየት አይኖርብንም። ለማንኛውም ነገር ኢትዮጵያ ራሷን ማዘጋጀት አለባት። ጠንካሮች ብንሆን ኖሮ የትናንቷ ኢትዮጵያ ብንሆን ኖሮ ይህን ያህል አንደፈርም። ጅቡቲ ራሷ ምንም አታመጣም። በፍጹም ይሄ የማያጠራጥር ነው። ሶማሌዎቹም ቢሆኑ ከኢትዮጵያ አኳያ ይህንን ያህል ብርቱ አይደሉም። እርግጥ ነው ከሞላ ጎደል በአረቦች ይረዳሉ። የኢትዮጵያ ሰላም አስከባሪዎች በእነርሱ ሀገር ውስጥ ይሰሩ የለም። ይሄ የሆነ የኢትዮጵያን ጸሮች እዚያ ስታሰልፍ የሚጠይቃትም የለም። ግድ ያለው ያገባኛል የሚል አለመኖሩን ነው ይሄ የሚያሳየው። ብዙ ወደ ኋላ ተመልሰናል። ከጅቡቲ ጋር ድንበርን የተመለከተ ምንም አይነት ችግር የለብንም። ኬንያም ውስጥ ቢሆን የድንበር ችግር አልነበረብንም። በሁለቱም በኩል ምንም ድንበርን የተመለከተ ያን ያህል አሳሳቢ ሁኔታ ገጥሞን አያውቅም ይሉናል ኮሎኔል መንግስቱ ኃይለማርያም በዚምባብዌ ለይታገሱ ጌትነት ገበየው መንግስቱ ኃይለማርያም የስደተኛው መሪ ትረካዎች በሚለው መጽሐፍ ላይ እኛም ለታሪክ ማስታወሻነት አቀረብንላችሁ። በስተመጨረሻም ኮሎኔል መንግስቱ ኃይለማርያም በሰኔ ወር 1969 ዓ.ም ወቅታዊ ጉዳይን በተመለከተ ለውጭ ሀገር ጋዜጠኞች በሰጡት ቃለ ምልልስ ላይ የጅቡቲንም ጉዳይ ጠቃቅሰውት ነበር። እኛም ለታሪክ ማስታወሻ እንዲሆነን ይህንን ታሪካዊ ምስል ጋበዝናችሁ። አብራችሁን ቆዩ። Do you see any possibility of solving the border dispute between Somalia and Ethiopia peacefully? ከሁሉ በፊት በሶማሊያና በኢትዮጵያ መካከል የመሬት ክርክር ወይም ደግሞ ቦርደር ዲስፒዩት የሚባል ነገር የለም። በርግጥ ሶማሌ ሪፐብሊክ ባለፉት ረጅም ዘመናት በኮሎኒያሊስቶች ስር ስለነበረች በሁለት ሀገሮች መካከል ያልተወሰነው የመሬት ማለት የወሰን ክልል በአሁኑ ጊዜ በአፍሪካ አንድነት ድርጅትና እንዲሁም ደግሞ በዩናይትድ ኔሽን ህግ መሰረት ወሰነው ቢከለል በዚህ በኩል በሁለት ሀገሮች መካከል ምንም ችግር ይፈጠራል የሚል እምነት የለም በእኛ በኩል። በእውነቱ ሁኔታው ቀደም ብዬ ለኢትዮጵያ ህዝብ እንደገለጽኩት ሁሉ ነው። የተሻሻለው የተለወጠ ሁኔታ የለም። ይሄውም በሱዳን መንግስትና በኢትዮጵያ መንግስት ጠረፎች መካከል
የኢትዮጵያን አንድነትና አብዮት የሚወጉ የኤርትራ አፈንጋጭ ድርጅቶችና በኢትዮጵያ አብዮት ከኢትዮጵያ የተሰደዱ የመሳፍንት ድርጅቶች በሱዳን ወታደሮች ድጋፍና እንዲሁም የታንክና መድፍ በአካባቢው ያሉትን አንዳንድ ንጹህ ቦታዎች አጥቅተዋል። ከሁሉ በፊት የኤርትራ ጉዳይ ከመነል በኤርትራ ክፍለ ሀገር የመገንጠል ዓላማ ያላቸው ድርጅቶች ጉዳይ ብልነው ነው የሚሻለው። በኢትዮጵያ አብዮታዊ መንግስት በኩል የተፈጠረውን ችግር ዲሞክራሲያዊና ፖለቲካዊ በሆነ መንገድ ለመፍታት የተደረገውን ጥረት ሰፊው የኤርትራ ክፍለ ሀገር ህዝብ በአጥናቆትና በደስታ ሲቀበለው ከወንበዴዎቹም ጋራ በመጠኑ ወደ ደህና ዓላማ ለመቃረብ ሲሞከር የኢትዮጵያን አብዮት የሚቃወሙና በምስራቅ አፍሪካ ጂኦፖለቲካ የተለየ ጥቅምና ዓላማ ያላቸው የውጭ ኃይሎች ነገሩ በሰላም እንዳይፈታ ባደረጉት ጥረት እንደተባለው ብዙ ውጤት አልሰጠም። ይሁንና ተገንጣይ ድርጅቶቹም ራሳቸው በአሁኑ ጊዜ የኤርትራን ክፍለ ሀገር ጭቁን ህዝብና ሰፊውን የኢትዮጵያን ህዝብ አብዮት ለማዳከምና ለመቀልበስ ለውጭ ጸረ አብዮት ኃይሎች መሳሪያ ሆነው በግልጽ በመገኘታቸው በአሁኑ ጊዜ ይሄንን ፕሮብሌም የኢትዮጵያ የተቀረው የኢትዮጵያ ሰፊ ህዝብና የኤርትራ ሰፊ ህዝብ በመደብ አንፃር የሚፈታው ሆኖ አግኝተናል። Is the military solution the only possibility left? የለም ቅድም ልገልጽ እንደሞከርኩት ሚሊተሪም ወይም ፖለቲካም ልትሉት ትችላላችሁ። በተግላላው ይሄ በአብዮትና በጸረ አብዮት መካከል የሚካሄድ እንጂ የናሽናሊቲ ወይም ሌላ ጸባይ ያለው ሆኖ ስላልተገኘ በአሁኑ ጊዜ በኤርትራ ውስጥ ያለው ሁኔታ ሁለቱንም ያቀፈ ሊሆን ይችላል። What importance or impact did the recent visits of President Fidel Castro have on the ongoing revolution in Ethiopia? የዶክተር ፊደል ካስትሮ ጉብኝት በእውነቱ ምንም የተለየ ዓላማ የለውም። ኩባ ባለፉት ጊዜያቶች ውስጥ ለረጅም ጊዜ ከኮሎኒያሊስቶች እና እንዲሁም ደግሞ ከኢምፔሪያሊስቶች ጋራ ተገቢ የሆነ የመደብ ውጊያ አካሄዳ ዛሬ ከፍ ያለ የእድገት ደረጃ ላይ የደረሰች ታዳጊ ሀገር እንደመሆኗ መጠን በኢትዮጵያ ውስጥ የሚካሄደው አብዮት ዲሞክራሲያዊ አብዮት ስለሆነ የመሪው እዚህ መገኘት ሌሎችም ሶሻሊስት ሀገሮችና ተራማጅ ዲሞክራሲያዊ ሀገሮች ሁሉ እንዳላቸው አመለካከት ያላቸውን ሲምፓቲ ወይም ደግሞ ድጋፍ ለመግለጽ ስለሆነ በእውነቱ የኢትዮጵያን አብዮተኞች የበለጠ የሚያነቃና የሚያበረታታ ለመሆኑ ጥርጥር የለውም። እንዲሁም የአፍሪካውያኖችን Recently, there have been Ethiopian delegations to the capitals of the communist countries of Eastern Europe. What perspective does the relation with the communist states give to the ongoing revolution of Ethiopia? ብዙ የምዕራብ ሀገሮች በጋዜጦቻቸው እና በማስ ሚዲያቸው የኢትዮጵያን አብዮት ውስጥ መንፈሱን በትክክል ሳይረዱ ለማጥላላት በሚያደርጉት ሙከራ በእውነቱ የኢትዮጵያ ሰፊ ህዝብ ከማዘኑ በስተቀር በመንግስቱ አቋም በኩል ቀደም ብዬ ልገልጽ እንደሞከርኩት አብዮታችንን እና አንድነታችንን ወይም ደግሞ ነፃነታችንን እስከ አልተቃወመ ድረስ ከማንኛውም ዓለማዊ ክፍል ጋራ ኢትዮጵያ ግንኙነቷን ትቀጥላለች። በሶሻሊስት ሀገሮች በኩል ያልን እንደሆነ መቼም እነኚህ ጭቁን ህዝቦች ለትክክለኛ ፍትህና ነፃነት ላለፉት ረጅም ዘመናት ባደረጉት ትግል በአፍሪካ ውስጥ ዛሬ የሚካሄደውን ሁኔታ በሚገባ ስለሚገነዘቡ በእውነቱ በሚሰጡን ድጋፍ አብዮታችን
ግቡን እንደሚመታና እንደሚጠነክር በእኛ በኩል ጽኑ እምነት አለ። ኢትዮጵያ ሶማሌ የምታካሄደውን ፖለቲካ በጅቡቲ ትክክል እንዳልሆነ ቀደም ብላ አስረድታለች። ይሄውም የጅቡቲ የግዛት አንድነትና የጅቡቲ ፍጹም የሆነ ዲሞክራሲያዊ ነጻነት ሁለቱ አጎራባች ሀገሮች የሁለቱም ጥቅሞች ተጠብቆ ግን የሌሎች ጣልቃ ገብነት በሌለበት ነው። ይሄንን ሶማሌ በብዙ መንገድ እንዳልተከተለች ነው የምናውቀው። ይሁንና ሁኔታውን ወደፊት ነው ደግሞ የምናየው። Djibouti is important to Ethiopia. Are you ready to intervene even with military force if necessary to safeguard this outlet to the sea? የጅቡቲ ሁኔታ ከኢትዮጵያ ጋራ ብዙ ግንኙነት አለው። በእርግጥም ጥቅማችን በዛ አካባቢ ግልጽ ነው። የኢትዮጵያ ጥቅም ብቻ ሳይሆን እስከዛሬ በቅኝ ግዛት አሳደር ስር የቆዩትም የጅቡቲ ህዝቦች ጥቅማችን ነው ብለን ነው የምናየው። በዚህ ረገድ የውጭ ጣልቃ ገብነት እና የኢትዮጵያም ጥቅም የሚነካበት ሁኔታ ቢፈጠር የኢትዮጵያ ሰፊ ህዝብ ምን ጊዜም እስከዛሬ መብቱን አስከብሮ እንደኖረ በአካባቢው ወደፊትም ከዚህ የተለወጠ ነገር ይኖራል።